ክቡራትና ክቡራን እንደምን ቆያችሁ? ይህ ማህደረ ሔዋን ነው። ቻናላችንን ሰብስክራይብ ያላደረጋችሁት ሰብስክራይብ በማድረግ እንዲሁም የደውላ ምልክት በመጫን ቤተሰብ ይሁኑ። ሁቱትሲ የወጣቷ ልብ አንጠልጣይ ትውስታዎች ክፍል 7 ላይክ ሼር በማድረግ እስከ ፍጻሜ አብራችሁን ቆዩ። በኪቡ ሐይቅ ላይ ፀሐይ ስትወጣ ተመልሼ ውጭ ወጣሁና እያንቀላፋች ካለችው እናቴ ጎን ቆምኩ። እግሮቿን ቀስ ብዬ እያሻሻው የታሰረውን ጸጉሯን በጥንቃቄ ፈታሁላት። እናቴ ሁል ጊዜ ቆንጆና በተክለ ሰውነቷ የምትኮራ ስለሆነች በዚያ ሁኔታ መታየቷ ያሻማቅቃታል። ጉንጯን ሳም አድርጌ ቀስ ብዬ ቀሰቀስኳት። በቀስታ እማማ ተነሺ አልኳት። እዚህ በርድሻል፣ ወደ መኝታሽ ሂጂ። አይኖቿን ስትገልጣቸው በፍርሃትና በድንጋጤ መሞላታቸውን አየሁ። ዳማሲኔት ነው ቪያኒስ ኢማኩሌ ቤት ገብተሽ ረፍት አርጊ እንጂ በዚህ ጨለማ ውጪ ላይ ብቻሽ ምን ታረጊያለሽ ስትል ለመነሳሳት እየተጣጣረች ጠየቀችኝ። እዚህ ምን እያረክሽ ነው ማማ ስላት ቤት ብቻሽ ልታውሽ አልፈለኩም። ከአባትሽና ከወንዶቹ ልጆቼም በጣም መራቃቃተኝ። ሁላችሁም ደህና መሆናችሁን እርግጠኛ መሆን አለብኝ። ሁሉም ደህና ናቸው እኮ ማማ፣ ልጆቹም አባባም ውጪ ከእንግዶች ጋር ሆነው ነው። ምናልባት ዛሬ ሁኔታው ሊሻሻል ይችላል አልኩ። በፊቷ ላይ ከሚታየው ጭንቀት የተነሳ ልቤ እየታወከ ሕይወቷን ሙሉ ለኛ ስትለፋ መስዋዕትነት ስትከፍልና ስለ ደህንነታችን በየቀኑ ቁጥር ስፍር ለሌላቸው ሰዓታት ስትጨነቅ ኖራለች። አሁን እኛን ለማዳን አንዳች ነገር ልታደርግልን አለመቻሏን ማወቋ አንገብግቧታል። ባለፉት ጥቂት ቀናት በደረሰባት መከራ ሰበብ በጣም ያረጀች መሰለችኝ። አባቴንና ወንድሞቼን ፍለጋ ወደ ውጭ ወጥተን ከስደተኞቹ ጋር ስናገኛቸው ገና በሯን ወጣ እንዳልን ያየነው ነገር ያልጠበቅነው ሆነብን። ቢያንስ 10,000 ቱትሲዎች ከቤታችን ፊት ለፊት ሰፍረዋል። አባቴ በዚያ ሁሉ ህዝብ መካከል እየሄደ ሰዎችን በማበረታቻ ቃላት ሰላምታ ይሰጣቸዋል። በዚያ ሌሊት አንድ እንኳን ጋደም አላለም። ወደ ቤት ገብተህ ተኛ እረፍትም ውሰድ ቢባልም አሻፈረኝ እንዳለ ነው። ታጥቦ አዳዲስ ልብሶችን ለብሶ ወዲያውኑ ወደ ተፈናቃዮቹ ተመለሰ። በደርዘን የሚቆጠሩ ሰዎች ወደ እርሱ ሲመጡ ሲያናግሩትና ስሙን ሲጠሩት ብዙ ስለሆኑበት ማናገር አልተቻለውም። በመጨረሻም በአንዲት ተገን ባለ ትልቅ ቋጥኝ ላይ ቆመና ወደ ተሸበረው ህዝብ ዞሮ ወዳጆቼ ወዳጆቼ ሲል ጮኸ። ድምጹም በጀማው ላይ ተሰራጨ። እንደፈራችሁ አውቃለሁ፣ አትፍሩ። እነዚህ ሰዎች ገዳዮቹ ትንሽ ናቸው፣ እኛ ግን ብዙ ነን። በምንም ተአምር በኃይል አይበልጡንም። በልባችን የእግዚአብሔርን ፍቅር ከያዝን ከኛ ያይሉ። ርኩሰት ከሆነ እንደዚህ የሚያደርጋቸው ለኛ ካላቸው ጥላቻ በስተቀር ምክንያት ሳይኖራቸው ሊጎዱን ከመጡ እናሸንፋቸዋለን። ፍቅር ምን ጊዜም ጥላቻን ያሸንፈዋል። በራሳችሁም ሆነ እርስ በርሳችሁ ተማመኑ፣ በእግዚአብሔርም እመኑ። ልቤ በኩራት አበጠች። ከሰዓታት በፊት እጅግ የተወዛገበ የመሰለው ያ ሰውዬ ነው ብሎ ለማመን ይቸግራል። ግን ይኸው ተመለሰለት። ጥንካሬው ለብዙ መላው ለጠፋባቸውና ለተሸበሩ ነፍሶች ያስተላልፍ ይዟል። እንዋጋቸዋለን ሲል ቀጠለ አባቴ። ህዝቡም በቃላቱ ተማርኮ ስሙን እየጠራ ይዘምርና በደስታ ያወካ ጀመር። አባቴ ጸጥታ እንዲከበር እጁን ከፍ አደረገ። እንዳልኩት እነዚህ ገዳዮች የሚነዱት በጥላቻ ብቻ ስለሆነ እናባረራቸዋለን። ነገር ግን የላካቸው መንግስት ከሆነና እነዚህ ጥቃቶችም ቱትሲዎችን ለማውደም የታለመ የተደራጀ እቅድ አካል ከሆኑ በፈታኝ ችግር ላይ ነን። መንግስት ጦር መሳሪያ አለው፣ ወታደሮችና ታጣቂዎችም እንዲሁ። እኛ ግን ምንም ጠመንጃ የለንም። መንግስት ሊገድለን ካቀደ ማድረግ የምንችለው ብቸኛው ነገር መጸለይ ነው። ያለንን ጊዜ ንስሐ ለመግባት እንጠቀምበት። እግዚአብሔር ኃጢአታችንን ያስተሰርይልን ዘንድ እንጸልይ። የምንሞት ከሆነ ልቦናችንን ንጹህ አድርገን እንሞት። የደስታ ሁካታውን አቁሞ ጀማው በጸጥታ ተዋጠ። በመጀመሪያ አባቴ ስሜታቸውን እንዳንኮተኮተባቸው ባስብም በኋላ ግን እንደገባኝ በሺዎች የሚቆጠሩ ሰዎች ምክሩን ተቀብለው በጥሞና ተክተው ይጸልዩ ጀመር። ኖርንም ሞትንም ምንም ማለት አይደለም። ዋናው ነገር ይህን ወደ የቤታችን የመጣውን ክፉ ነገር መፋለማችን ነው ሲል አባቴ በጉልህ ድምጽ ተናገረ። በሺዎች የሚቆጠሩ አይኖች በላዩ እንደተተከሉ
ቀኝ እጁን ከፍ አድርጎ አወጣ። ቀይና ነጭ መቁጠሪያ እንደያዘ ይታየኛል። አምላካችን ከክፉ እንዲጠብቀን እንጠይቀዋለን ሲል መቁጠሪያውን በአየር ላይ ያውለበለበ ጮኸ። ከዚያም ጎንበስ አለና በግራ እጁ ጫፉ ብረት የሆነ ጦር አነሳ። ጦሩንም በራሱ ትይዩ ይዞ እንዲህ ሲል ቀጠለ። እግዚአብሔር እንዲረዳን እንጠይቀዋለን። ቢሆንም ግን ራሳችንን እንከላከላለን። ጦር ፈልጉ፣ ራሳችሁን አስታጥቁ። ታዲያ ማንንም እንዳትገድሉ። እኛ እንደነርሱ አንሆንም፣ አንገድልም። እንደ በግም ግን ቁጭ ብለን አንታረድም። እንጠንክር፣ እንጸልይ። ከአባቴ ንግግር ከተወሰኑ ሰዓታት በኋላ 50 ኢንተርሃሚዎች ቢላዋና ገጀራ ይዘው ከቤታችን ውጪ ያሉ ቱትሲዎችን አጠቁ። አባቴ ከ100 በላይ የሚሆኑ የቱትሲ ወንዶችን ሰብስቦ ወደ ገዳዮቹ ሄደ። በቅርብ በእጅ ቢወረወሩ በሚያደርሱበት ርቀት ላይ ሲደርሱ ድንጋይ ወርውረው አባረሯቸው። ያቺ ግን ትንሽዬ ድል ነበረች። ሬዲዮው ስለ መጠነ ሰፊ ግድያዎች መዘገቡን ሲቀጥል የቱትሲ ስደተኞች ጎርፍም ወደኛ በር መግረፉን አላቆመም። እያንዳንዱ አዲስ የሚደርስ ሰው የየራሱን አሰቃቂ ታሪክ ይናገራል። ከነገሩ ነገር ስንረዳ ሙሉ በሙሉ በኢንተርሃሙ የተከበል ኖሯል።